ሰላም ውድ የዩቲዩብ ቤተሰቦች፣ ዛሬ እንግዲህ ይዤላችሁ የመጣሁት በፌስቡክ እንዴት ገንዘብ እንሰራለን ነው። እንግዲህ ስቴፕ ባይ ስቴፕ አሳያችኋለሁ ማለት ነው። ቀጥታውን ወደ አፑ እንገባለን። እንግዲህ ይሄ የፌስቡክ ፔጃችን ላይ መጀመሪያ ገንዘብ ለመስራት ይሄ ፔጁን ወደ ፕሮፌሽናል ሞድ መቀየር አለብን። እሱ እንዴት እንቀይረዋለን? እዚህ ጋር ፕሮፋይላችን ገባና ከዛ እዚች የሶስት ሰረዟ ምልክት አለች፣ እሷን እነካታለን። እሷን ከነካም በኋላ ቀጥታ እዚህ ጋር እዚህ ጋር ታች እዚህ ጋር ተርን ኦፍ ፕሮፌሽናል ሞድ እዚህ ጋር ተርን ኦን ነው። እኔ ተርን ኦን ስላረጉት ነው እዚህ ጋር ተርን ኦፍ ያለ። እናንተ ጋር የሚመጣላችሁ ተርን ኦን ፕሮፌሽናል ሞድ ብሎ ነው የሚመጣ። እሱኛውን ስትነኩት ቀጥታ ኦን አድርጉ ይላል። እሱን ፐርሚሽኑን ትከተሉና ኦን ታደርጉታላችሁ። እኔ ስላረጉት አሁን ድጋሚ ባጠፋው እይታው እንትን ይልብኛል ይጠፋብኛል ብዬ ነው። እሱ ጋር ኦን ካረጋችሁት በኋላ ትመለሱና እንግዲህ ሞኔታይዝ ለማድረግ 10,000 ፎሎወር እና 400,000 እይታ መኖር አለበት። እሱን ደግሞ እንዴት መሙላቱ እንዴት እናውቃለን ለምትሉ እዚህ ጋር ፕሮፌሽናል ሞድ ከላይ እነዚህ አራት ነገሮች አሉ። እዚህ ሆም፣ የቪዲዮ ምልክት፣ የሰው ምልክት እንደዚህ። ከዛ እዚህ ጋር እሷን ስትነኳት ከዚህ የሆነ ሶስት አቋም ነገሮች አሉ። እሷን ስትነኳት ምን የሚል ይመጣል? እዚህ ጋር ኢንስታንት ሆም፣ ኢንስታንት ኮንተንት ኢንቼንጅ ሞኔታይዜሽን የሚል ይመጣል። እንግዲህ እዚህ ጋር ኢንሳይትን ስናየው እዚህ ጋር ኢንሳይትን ስናየው እዚህ ጋር ምን አሁን እኔ 950,102 ቪው ታይቷል ማለት ነው። ፎሎወር ደግሞ ምን ያክል ፎሎወር አለ የሚለውን ደግሞ እዚህ ጋር ወደ ላይ ስንለው እዚህ ጋር ከታች ምን ይላል? 5386 ቶታል ፎሎወርህ 5386 ነው አለኝ። እንግዲህ እንደዚህ አድርጋችሁ ማየት ትችላላችሁ። ይሄኛውን ከሞላችሁ በኋላ ቀጥታ የሞኔታይዜሽን ፎርም በኖቲፊኬሽን መልክ ይላክላችኋል። እሱ ጋር እንግዲህ ሲላክላችሁ ያን ፎርም ሞልታችሁ ገንዘብ ማስጀመር ትችላላችሁ።